አይደለም ማለት ሁሉ ነገር ድብርቅርቅ ብሎብኛል። ተመስገን ብዬ ደስቴን አጣጥሜ ሳልጨርስ እንደዚህ አይነት ነገር ጥፋት አጠፋው። ይሄ ደግሞ ተፈጥሮ ነው፣ ልተው አልችልም። ማለት ያው ወሳኝ ነገር ነው፣ ቤት ስላለሽ ምናምን የሚቀር ነገር አይደለም። ምን አባቴ ነው ማደርገው? እሺ አሁን ለማንኛውም ጓደኛዬ ከዓለማችን ምንም ዝንፍል የሚያደርገን ነገር የለም። ያው ደግነቱ የኔ ቤተሰቦቼ ውጪ መሆናቸው ጠቀመን። ትንሽ ገንዘብ አለች እኔ ጋር፣ ያው እሷን እንሰጠውና ለሐኪሙ እሺ ስትቀበይ ምናምን ነገር እንሞላዋለን። አይመስልሽም? እንደዛ ብናደርግ አሪፍ ነው። መቅደም ያለበትን ነገር ነው ማስቀደም። አሁን ቶሎ በይ እሺ፣ ተዘጋጁ፣ ውጪ ልደውልለት። በጣም ነው የማመሰግነው ዘጊ። በቃ መመሰጋገኑ ይደርሳል በኋላ። እሺ አሁን ቶሎ ብቻ ለማንኛውም የሆነ ክፍያ እኔ ነው ማስገባልክ። አስተያየት የምታደርግልን ከሆነ ደግሞ ደስ ይለናል አይደል? ስለ ክፍያው ችግር የለም፣ ያው እናወራበታለን። ይልቅ እሷን አረጋጊያት። ያው ይሄ እንኳን ከሽፏል። ምናልባት ሌላ አማራጭም ካለ እስቲ ከአባዬ ጋር እንማከርበትና እናሳውቃችሁ አይሻልም? አዎ ጥሩ ሀሳብ ነው አይደለም ማርቲ? አዎ በቃ አዎ። ግን እንደው ፊቷ ላይ ግን አለመረጋጋት ይታየኛልና ምናልባት ብቻዋን ማውራት የምችል ከሆነ። አይ ሐኪም ድጋሚ መፍትሄ የሌለ መስሏት ነው እንጂ ሌላ ምንም ችግር የለውም አይደለ እንዴ ማርቲ? ነው ወይስ ልውጣላችሁ? አንቺ ደግሞ ምን ሆነሽ ነው? እኔ ራሴ እንዳንቺ አውቀዋለሁ። እንዲያው ካንቺ እንደብቀው ነገር ኖሮ ነው ልውጣ የምትይ? ደስ ይላል ፍቅራችሁ። በተለይ ጸጋ እንዳንቺ አይነቷን ያብዛልን። በተለይ ለኛ ይሄን ካላደረግንማ ምኑን የቅርብ ሰው ሆነን። እኔና ማርታ ማለት እኮ ልክ እንደ እህቴ ስለማየት ስለሷ ሳወራ ቃላት ሁላ ነው የሚያጥረኝ። ለማንኛውም ከጨረስን እንሄድ አይደል ማርቲ? በቃ ስለዚህ በቃ ዛሬ ሊሆን ይችላል ማለት ነው። ምኑ? ያው መፍትሄውን ለማለት ፈልጋ መሰለኝ አይደል? ያው ከአባዬ ጋር አውርቼበት እንደሚሆን እናደርጋለን። አንቺ ብቻ ተረጋጊ። እሺ ሐኪም። እኔ የምለው ያው እሷንም እህቴ ናት ብለሽ ስለፈቀድሽ ነው። እንደው በዚህ ጉዳይ ላይ ባለቤትሽ ያለው አመለካከት ምንድን ነው ብትነግሪኝ? ያው ሐኪም እንግዲህ ወንድ ልጅ ነህ ይገባል ያለው ነገር። አዎ ማለት ያው በመፍትሄው ዙሪያ ምን አድርጋችኋል ብዬ ነው። እኔ 100% እርግጠኛ ነኝ ዶክተር ጆዬ አይናፋር ነው። መፍትሄ ለመፍጠር የትም አይሄድም። ምንም እንዳላረጋ እርግጠኛ ነኝ። ሁለታችሁም አይናፋር ናችኋ? ምን መሰለህ ሐኪም ያው ጉዳዩ ምንም የተፈጥሮ ነገር ቢሆንም ለማውራት ስለማይመች ያሳቅቃል። በቃ ችግር የለውም። እንደነገርኩሽ እንደሚሆን እናደርጋለን። ጸጋም አትለያት፣ አትጥፊ። እንዴ ከዚህ በኋላ ተለያት ብትለኝ እሱ ወዴት ሄዳለሁ ብለህ ነው ዶክተር? ለማንኛውም መልካም ቀን ይሁንልህ። እንሄዳለን ማርቲ? በቃ እሺ በል እንግዲህ እሺ ደህና ነኝ። እሺ እናመሰግናለን። ማሪ የማወርድሽን ስልክሽን ማታረሽ? ወይ እንዴ በጣም ደስታው መሰለኝ እኮ ነው። ይሄ ስለነሳችሁበት ቦታ ጸግዬ በጣም ተጨንቄ ነበር። ማንሳት የማንችልበት ቦታ ስለነበረ ነው። ይቅርታ ቦርስ ማለት ማንሳት የማንችልበት ቦታ ላይ የሚሰራ ነው። እንትን እኮ ነው ድንገትኛም እኮ ማንሳት የማንችልበት ቦታ ሆነን እኮ ነው። እኮ የት ነው ያነሳችሁበት ቦታ? ጸግዬ የት ነው? አንድ ዩኒቨርሲቲ አብራን ተመረቀች ልጅ ሁለቱም ኩላሊቶቿ ፌል አድርገው ሆስፒታል መግባቷን ስሰማ ድንገት ነው ተሯሩጠን ሄድነው እና ደግሞ ይገርማል እዛ በጣም ግርግር ነበር። ማርዬን ደግሞ ታውቃት የለ በቃ ዝም ብላ ስታለቅስ ታዝም ምናምን ነበረ። ስልካችንም አጠገባችን አልነበረም። እንደውም አሁን ስንመጣ ቶሎ ተሯሩጬ ገብቼ ሞቅ አድርጌ ልጠብቀው እያለች ነበር። በጣም ይቅርታ እሺ ጆ። ውይ በጣም ነው የሚያሳዝነው። እኔ እኮ ስጨነቅ ነበር።
ይቅርታሽ። ምን አያስፈልግም። ያው ድምፅሽን ሳልሰማ ስለማልችል እኮ ነው። እኔም እኮ አልችልም። እኔ ችዬው ነው። ቃሉ ማብራሪያ አያስፈልግም። ጸግዬ ስንግባባ ደግሞ እርሳንሻ። ዋናው የእናንተ መግባባት ነው። እኔ እኮ ትርፍ ነኝ። የምን ትርፍ ነው ጸግዬ? የታችን ነሽ? ጸግዬ ከእህትም በላይ እንጂ አየሽዋ ሲያርቀኝ። በቅርቡ ደግሞ ደንብ እንግባባለን። እርታያ በእውነቱ እጅ ነሳው። አረ ምንም አይደል። ዋናው የእናንተ መግባባት ነው። አልጋውን ያዝኩት መሰለኝ ነው። ወደዚህ እኔ እዛ ጋር ሆናለሁ። ስለዚህ ችግር የለበትም። ቆይ ነው ብቻ መለውጣልሽ ልብስ ቀያሪ ውስጥ አላስቸገርኩሽ። እኔም ልቀይርና አግዝሻለሁ። ኧረ ጸግዬ ምንም ማገዝ አያስፈልገውም። ቀለል ያለ የጾም ነገር እኮ ነው የምሰራው። ይልቅ ዶኒ ናጫል ዛሬ ነው በስንት ጊዜሽ ተገኝተሽ? አዎ ዛሬ ከየት ተገኘሽ እላታለሁ እያልኩኝ እኮ። ኦኬ ለነገሩ ጓደኛችን ነሽ። ጸግዬና እንዴት ናት? እኔ አላውቃትም። ወይ አራት ተቃት ግቢ ያለ ነው ነበረሽ እናት። እና እንዴት ናት ታዲያ? እናት እና እንዴት ናት እናትሽ? ምንም አትልም አሁን። ወይ በጣም ነው የሚያሳዝነው ገና በዚህ እድሜዋ። በጣም እናት እና ማግዝሽ ነው። ቆይ እንደውም ስልኬን አስቀምጬ ልምጣ። እሺ ሶሪ ከላይ ብቻ እኮ ብዬ ነው። አዎ ይቅርታ። እንግዲህ ጸጊ እዛ ክፍል ነበረልሽ እኮ እዛ መቀየር ትችይ ነበረ። ኤኒዌይስ እሺ ካጠፋሁ ይቅርታ። ኧረ ችግር የለውም። ለአንቺ ነፃነት ብላ እኮ ነው ማርዬ። አዎ እሱማ ገባኝ። እንደ ቤቴ ለምዶብኝ እኮ ነው። መታጠቢያ ቤት መሄድ ከፈለግሽ ምንም አታግዘኝም። አሁን ቁጭ በልና እንግዳዬን አጫውትልኝ። ዛሬ በስንት ጊዜ ነው የተገናኘው? እኔ ቀለል ያለ ነገር ነው ሰርቼ ያቀርባለሁ። ችግር የለውም። እኔ የምልሽ እሺ ሰዎች ውስጥ እየገባሽ ያለ ነገ ወይ ለአንድ ቀን ምናምን አስፈቅጂ ስለማን ነው? ወይኔ በእናትህ እሱ ነገር ቁጭ ብል እኮ እናውራሃለሁ ብዬ እኮ ቢዚ ሆኜ ነው። ቆይ እናውራለን። የሆነ ሌላ የሰራሽው ቤትም አለ አስመሰልኩ ጋር አዋቅቻለሁ መሰለኝ። ያላንኳኳ እንግዳ አናስገባም። እሺ እና ምን ላድርግ ታዲያ? አረ ይሄው በቃ ጨርሻለሁ። ሂዱ ወደ አልጋው ላይ መጣሁ። ላቀራረብ ነው። ሂዱ። የባለ ትዳር አልጋ እንዴ ጸጊ፣ ዛሬ ደግሞ ምን ሆነሽ ነው? እንግድነት የሌለ ባህል እያሳየሽ ነው። ምን አትተኝበት ቤት ሻላል እንዴ? ምን ሆነሽ ነው? ሂጂ መጣሁ። ሂዱ። እኔ እኮ ታውቂያለሽ ማርዬ፣ ከቤቴ ውጪ ምንም ነው ኮንፈርት የማይሰጠኝ። እዚህ ብቻ ነው እንደ ልቤ የሚሆነው። በታይ ጆን ሰው ቤት ሴት ጭንቅ ክብድ ነው የሚለኝ። እዚህ ብቻ ነው እንደ ልቤ የምሆነው። እንደ ቤቴ ነው ማየው። እሱማ ልክ ነሽ። ያው ባህሪያቸው ከቤት ውጭ ማደር ነው። ሰው ልብስ ያው ብቻ ይጨንቃቸዋል። ቤትሽ ተጫወቱ። ይህማ ቤትሽ ነው ጸጊ። እሱማ ልክ ነሽ። እንግዲህ ቀለል ያለ ነገር ነው። ጸጊ ያዥ መጣሁ። እሺ ኧረ እንደውም አሪፍ ነገር ነው። በእናትሽ ከነበርንበት ሁኔታ አንጻር እኮ ይሄን እራሱ መስራትሽ ትልቅ ነገር ነው። እንግዲህ ሌላ ጊዜ እንሳታለን። እኔ እናንተ እንኳን ብዙ ጊዜ የላጤ ህይወት በለው። እሱማ ልክ ነሽ። የነበረችሁበት ሁኔታ በቀኔም ከውጭ ያስ ነበረ። እንግዲህ ቀለል ያለ ነገር ነው። ሌላ ጊዜ እንሳታለን። እንኳን ብዙውን ጊዜ ላጤ ህይወት ነው እኛ የምንኖረው። እሺ ነይ። ለማንኛውም ማለት ቤት አትበሉም ነው? አይደለም ልጅ ምን መሰለሽ፣ እኔ አሁን ብዙ ጊዜ አሁን ጾም ምናምን ነው የሚሆነው አይደለ? ሰው ጆዬም ጠዋት ሳይበላ ነው የሚወጣው። በቃ እኔም ወይ አርፍጄ እወጣለሁ ምናምን፣ ምሳ ወይ ውጭ እንበላለን። እራት ነው የምንገናኘው። እራትም ላይ ደግሞ እኔ ልስራ አንተ ልስራ እንባባለን። ቀለል ያለ ነገር እንደዚህ ሰርተን የምንበላው ነው። ስላልተዘጋጀን ነው ዛሬ ድንገት ስለመጣሽብን ነው ለማለት የፈለኩት እኮ ያው የባለ ትዳር ቤት ሙሉ ስብጥር ሲል ደስ ይላል። ኧረ ሞልቷል። ነው
ጸጌ ልትል የፈለገችው ያው በቃ እንደ ባለ ትዳር ቤት ምናምን ያላ በደንብ ይብዛ አይነት ነገር ነው ቁርስ ምሳራት። አይ ጸጌ በቃ እኔ ግን የማስተረጎምልሽ እህትነትሽ ምን ይባል? እሺ ብሎ ኧረ የቀረበውን ሳንበላ ሌላ ትንተና ጸጌ እየበላሽ ደግሞ ሲጣፍጥ በዚህ ፍጥነት የተሰራ አይመስልም። በነገራችን ያው ሚስቴ ስለሆነች አይደለም ገና ድስቱን ስትይዘው ሁሉ ነገር የሚጣፍጥላት። ለዚህም እንኳን እኔ ምስክር ነኝ። በሉሽ በእናታችሁ አለ እኮ እጨምራለሁኝ። ቀንሼ ነው ያመጣሁት እኮ አሁን በችኮላ ስለሰራሁት። ኧረ እኔ እራት ከዚህ በላይ ጠግቤ በልቻለሁ። አሁን ራሱ ስለጣፈጠኝ ነው ብዙ የበላሁት። ብላችሁ እኔ አሪፍ ነው የበሉና በእኛች እንደዚህ ጠግቤ በልቻለሁ። እንዴ ቤንጂ ምን ሆነሽ ነው? በቃ ይመጣል እንዴ ጸጌ ለምን በቃኝ። ምግብ ቀርቦ ልመለስ ሲጀመር እኮ አያስፈልግም። ምግብ የተባረከኝ እንግዲህ እንደረክ በመጣው እሺ ብላው ትይቶኝ። እሺ በቃ ሻይ አፍልቻለሁ። ሻይ ትጠጫለሽ? አዎ ባይሆን ሻዩን እጠጣለሁ። በቃ እሺ ብላችሁ ሻይ ደግሞ ላምጣ። ብቻዬን ጥላችሁኝ ይላችኋል። ብላ ብላ ሻይ ደግሞ እንጠጣ እስኪ። ጸጌ እቺን ሻይ ቅዳት እኔ ፍራሽሽን ላምጥልሽ። እሺ እሺ ሁሉም ላይ ስኳር አድርጌበታለሁ። በስኳር ነው? አዎ ጆዬ በስኳር ነው የምጠጣው። ፍራሽሽን እንግዲህ የእንግዳ ክፍል ደግሞ ሬዲ እናደርጋለን። ኧረ ችግር የለውም እኮ በምስል ነገር አይደለም። እኔ እንግዳ አይደለሁም። ዛሬ ድንገት ስለሆነ የመጣሽው ላግዝሽ እንዴ? ኧረ ይኸው በቃ ጨረስኩ። ሻያችንን እንጠጣለን። እባክሽ እኔን ፍራሽ ላይ ሆነሽ ልጠጣ ይሻለኛል። ለይሽ ይኸው አነጠፍ እሰጥሻለሁ። የእኛውን እስከመጣሽ ስንኪ ቆይ ደግፍ በይ። ተቸገርሽ። ዛሬ በስንት ጊዜሽ? አዎ እያችሁ ጠፋ። ጠፋ እኮ ሻይ ጠጣ። ስኳር አድርገሻል ጸጊዬ? አዎ ጠጣ እና እዚህ ጋር እና ጸጊ ተጫውቺ። ድክምክም ማለት ነው። ቆይ ግን ማሪ ሰርፕራይዝ ነገርሻት ነው? ውይ በእናትህ ናሊቀት እንኳን ደስ አላችሁ። እውነት በጣም ደስ ብሎኛል። ይሄ እኮ በጣም ትልቅ ደስታ እኮ ነው። የምር እንኳን ደስ አላችሁ። እኔ ሴቶችን እኮ አውቃችኋለሁ እንደዚህ አይነት ነገር እንደማታልፉ። ያው ካሁን ተመስተካከልኛለች እያልኩ ስለነበር በእናትህ ይቅር በለኝ። እኔ ታውቀኝ ያው ልበ ቢስ ነኝ። አያውቄ ነው። አንቺ የታችን ያልሰማሽ አጅሬ ግን በጣም ጎበዝ ነህ። ድምፅህን አጥፍተህ ቤትን የሚያክል ነገር በስመ አብ አይገርምሽ? ያው ጸግዬ የኔ ላይፍ ስታይል እኮ ታውቂዋለሽ። ከቤት ወደ ቢሮ፣ ከቢሮ ወደ ቤት። ያው እንደምታውቂኝ ከንቱ ነገር አይመችም። የምንቆጥበውም ለዚህ ዓላማ ነበር። ያው አሁን ደግሞ በዚህ ፍነጣ ተደረኩት። ጉድሽን አልሰማሽ? ገበያ ባልወጣሽ አሉ። አይ በእውነት በጣም ደስ ይላል። እንኳን ደስ ያላችሁ። በጣም ደስ ብሎኛል። ማርዬ እንኳን ደስ አለሽ።
እንዴ እንኳን አብሮ ደስ ያለን። ደግሞ ሱቄ ሲመረቅ እንቃውጠዋለን በደንብ እናስተካክልና አይደለ? ኧረ ቀላል እንቃውጠዋለን እንዴ ብቻ ይድረስ ቀን። እሺ ያዝንሽ በቃ ደህና ነሽ ጸግዬ? ኧረ በቃ ተኝ። በቃ ጸግዬ እንግዲህ ባይመችሽ ለዛሬ ቻዩሽ ለእናትሽ። ችግር የለውም እንዴ የለውም አሪፍ እኮ ነው። እሺ በቃ እንደክሞኛል ተኛ ደህና ደህና። የሚለብስ ላምጣልሽ? በቂ ነው። እሺ በቃ ላጥፋልሽ ለራችሁ። የምን ሌላ መኝታ ቤት? መኝታ ቤትማ እዚህ ነው። ዛሬማ እስቲ ጉዳችሁን ነው ማየው።